ዛሬ በርካታ ዓለም አቀፍ የመገናኛ ብዙሃን በሰበር ዜናነት እየዘገቡት ያሉት ጉዳይ ያልተጠበቀ የዩክሬን በሩሲያ ያደረገችው የአየር ማጥቃት ነው። ይሄ የአየር ማጥቃት በሺዎች የሚቆጠሩ ኪሎሜትሮችን ዲፕ ሩሲያ ወይም ጥልቅ በሩሲያ ክፍል የተፈጸሙ ናቸው። እነዚህ ጥቃቶች የተፈጸሙት በድሮን ነው። በአራት የአየር የጦር ሰፈሮች ላይ እንደተፈጸመ እየተነገረ ይገኛል። በዚህም ጥቃት ከ40 በላይ የሩሲያ የጦር ጀቶች መመታታቸው እየተገለጹ ይገኛል። ጥቃቱ ከደረሰባቸው ከ40 በላይ አውሮፕላኖች መካከል ቲዩ-95 ቲዩ-22 ስትራቴጂክ ቦምብ አውሮፕላኖች ሩሲያ በዩክሬን ከተሞች የረጅም ርቀት ሚሳኤሎችንም ጭምር በመተኮስ እንግዲህ ከፍተኛ ጉዳት አድርሳለች። ኪየቭ ወይም የዩክሬን የደህንነት ኃይሎች እየጠቀሱት ባሉት መረጃ ከሆነ ሩሲያ በዚህ የጦር ጥቃት ከ$2 ቢሊዮን በላይ ኪሳራ አድርሰንም ሲሉ ገልጿል። እንግዲህ ይሄ ኦፕሬሽን የተካሄደው የሸረሪት ድር የተሰኘ የኦፕሬሽን ስም ተሰጥቶታል። በዚህ ኦፕሬሽንም በዋናነት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደሚያውቁና ይሄ ጥቃትም እንግዲህ ለአንድ አመት ዝግጅት እየተደረገበት እንደሆነ እየወጡ ያሉ መረጃዎች ይጠቁማሉ። ከአንድ አመት በላይ ዝግጅት እየተደረገበት ይሄ ጥቃት በሚገርም ሁኔታ በጥልቅ ሩሲያ ክፍል ውስጥ እየተካሄደ ነው። በዋናነት በሳይቤሪያ በሚገኙ 4 የጦር ሰፈሮች ላይ የተካሄደ ጥቃት ሲሆን በዚህም ከ40 በላይ የሩሲያ ስትራቴጂክ የሚባሉ ዋና እንግዲህ የኒውክሌር ተሸካሚ የጦር ጀቶች ጭምር ነው የተመቱትና ይሄ ሩሲያ ላይ የደረሰ በ3 አመቱ የደረሰው እንግዲህ ከባድ ምንለው እንችላለን። በጣም በሚገርም ሁኔታ ነው የዩክሬን የስለላ ኃይሎች ይሄን አቀናይቶ መፈጸም የቻሉት ዓለምንም እያስገረሙ ይገኛሉ። እንግዲህ በሚገርም ሁኔታ እነዚህ የጦር ድሮኖች ጥቃት ያደረሱት ከዩክሬን ተነስቶ አይደለም፣ በምን ሁኔታ እንደገቡ ባልታወቀ ጥልቅ ሩሲያ ውስጥ በሚገኙ አንድ ተሽከርካሪዎች ማከማቻ ከሆነ ከዛ እየተነሱ ነው ጥቃቱን ያደረሱትና ይሄም የሩሲያ እንግዲህ የደህንነት ተቋማት የገረማቸው እርምጃም ነው። እጅግ ጥብቅ በሆነ ሚስጥራዊ ሁኔታ እንደተያዘና ለአንድ አመት ዝግጅት ተደርጎበት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም እውቅና ሰጥተውት ነው እየተካሄደ ያለ የነበረ ኦፕሬሽን እንደሆነ እየወጡ ያሉ መረጃዎች የሚጠቁሙት። ይህ ጥቃት እንግዲህ የዩክሬን ኃይሎች እንግዲህ ከጊዜ ወደ ጊዜ ወታደራዊ አቅማቸው እየጨመረ መምጣቱን ያሳያል። ዩክሬን ከ40 በላይ የሩሲያ ቦምብ አውሮፕላኖችን በከባድ ሰው አልባ አውሮፕላኖች ጥቃት እንግዲህ እንዳወደመችም እየገለጸች ይገኛሉ። ጥቃቱ በሳይቤሪያ በሰሬኔ የሚገኝ የጦር ሰፈር ያጠቁ ድሮኖች ከጭነት መኪናዎች እንደተነሱም ነው እየወጡ ያሉ መረጃዎች የሚጠቁሙት። ይሄ ኦፕሬሽን እንግዲህ ኦፕሬሽን የሸረሪት ድር የተሰኘ ስምም እንደተሰጠው ታውቋል። ይሄን ኦፕሬሽን ለማድረግ አንድ አመት ተኩል የፈጀ ሲሆን በዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከፍተኛ ክትትል ተደርጎበት የሀገሪቱ የጸጥታ አገልግሎት የዩክሬን የሀገር ውስጥ የጸጥታ አገልግሎት እንደፈጸመም ታውቋል። ዩክሬን ከዚህ በፊት በሩሲያ ላይ አስፈሪ ጥቃቶችን አድርጋም ነበር። ነገር ግን እንደዚህ ባይሆንም እንግዲህ ከዚህ ጋር ተያይዞ የዩክሬን ባለስልጣናት ትላንት ምሽት 472 ሰው አልባ አውሮፕላኖችና 7 የባላስቲክ እንዲሁም የክሩዝ ሚሳኤሎችን በሩሲያ መፈጸሟም እየተገለጸ ይገኛል።